እግዚአብሔር ከዚህ ማታ ጀምሮ ሕይወታችሁ ይሰራዋል፣ ያበጃጀዋል፣ ያሰማምረዋል። የእግዚአብሔር ቃል ሲናገር እንደዚህ ትንቢተ ኢሳይያስ ምዕራፍ 54 ቁጥር ከ11 እስከ 17 አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽን እነሆ ድንጋዮችሽን ሸላልሜ ገነባለሁ፣ በሰንጴርም እመሰርትሻለሁ፣ የግንብሽንም ጉልላት በቀይ ዕንቁ በሮችሽንም በሚያበቀርቁ ዕንቁ ዳርቻሽንም ሁሉ በከበሩ ድንጋዮች እሰራለሁ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በጽድቅ ትታነጫለሽ፣ ከግፍ ራቂ አትፈሪምም፣ ድንጋጤም ወደ አንቺ አትቀርብም። እነሆ ይሰበሰባሉ፣ ነገር ግን ከኔ ዘንድ አይሆንም። በአንቺም ላይ የሚሰበሰቡ ሁሉ ካንቺ የተነሳ ይወድቃሉ። እነሆ ፍሙን በወናፍ የሚያናፋ ለሥራው መሳሪያ የሚያወጣ ብረት ሰሪን እኔ ፈጥሬአለሁ፣ የሚያፈርሰውንም እንዲያጠፋ ፈጥሬአለሁ። በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም። በፍርድም በሚነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከእኔ ዘንድ ነው ይላል እግዚአብሔር። ቁጥር 1 እንዲላል አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩሂም፣ ባል ካላት ይልቅ ፈት የሆነችቱ ልጆች በዝተዋልና ይላል እግዚአብሔር። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽም ይዘርጉ፣ አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስሞችሽንም አጽኚ፣ በቀኝና በግራ ተስፋፋለሽና ዘርሽም አሕዛብን ይወርሳል፣ የፈረሱትንም ከተሞች መኖሪያ ያደርጋልና። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። ቴንኪው ቁጭ በሉ። ይህንን ቃል አይ ቲንክ የዛሬ ዓመት አካባቢ ደብረ ዘይት አድርጌዋለሁ። ኮንፈረንስ ጋብዘውኝ አስታወስኩኝ። ጌታ ይባረክ። እዚህ ክፍል ላይ ሲናገር የሚገርም ቃል አለ። ስለ መስፋፋት፣ ስለ መብዛት የሚናገር ሐሳብ ነው ያለው። ላለመስፋት ግን አንድ እንቅፋት እንዳለ ይናገራል። ሰው በህይወቱ እንዳይሰፋ እንዳይበዛ በጣም የሚታገለው አንድ የሆነ ኬዝ እንዳለ ይናገራል። ስፔሻሊ ከቁጥር 11 ጀምሮ ሲናገር ስለ ነፋስ ይናገራል። ነፋስ ታውቃላችሁ በራሱ ኃይል አለው። ሰው የማፍገምገም አቅም አለው። ነፋስ ያናውጣል። ነፋስ ስፍራን የማስለቀቅ አቅም አለው። ሰው ሁሉ በሚያልፍበት ህይወት በብዙ መከራ ያልፋል፣ በብዙ ችግር ያልፋል፣ በብዙ ነውጥ ያልፋል። ቁጥር 11 ላይ ምን ይላል? አንቺ ምን ያልሽ የተቸገርሽ፣ ምን ያልሽ የተቸገርሽ። ሰውን በህይወቱ በመውጣት መግባቱ የሚያስቸግረው ብዙ ነገር አለ፣ ብዙ ነገር አለ። የተቸገርሽ በአውሎ ነፋስም የተናወጥሽ። አውሎ ነፋስ ያናውጣል። የማናወጥ ፓወር አቅም አለ። አንቺ ምን ያልሽ የተቸገርሽ፣ በአውሎ ነፋስ የተናወጥሽ። ኢየሱስ ጌታ ነው። ሃሌሉያ። ያልተጽናናሽ ይላል። ከዛ የሚሰጠው ተስፋ አለ እንዲላል እነሆ ድንጋዮችሽን ሸላልሜ እገነባለሁ። እስቲ ጌታ ብሎ እስኪ የፈረሰውን ነገሬ እንደገና ውብ አድርጎ ቆንጆ አድርጎ ይገነባዋል። ባይዘወይ ሰው የሰውን ነገር ያፈርሳል እንጂ አይገነባም። ሰው ስራ ቆንጆ ሲሆን፣ ቢዝነስ መልካም ሲሆን፣ ትዳር መልካም ሲሆን፣ ራዕይ መልካም ሲሆን ሰው መጥቶ ያፈርሰዋል፣ በምላስ ያፈርሰዋል። አይታችኋል። የእግዚአብሔር ሰው ነህምያ ጋር የፈረሰውን ቅጥር እያደሰ ባለበት ሰዓት እነዚያ ሰዎች መጡ። እነ ጦቢያ፣ እነ ሰንብላጥ፣ እነ ጌጻ። እነዚህ ሰዎች ደግሞ የሚገርመው ለክፋት መስማማታቸው፣ ለማውደም ሲስማሙ፣ ለማፍረስ ሲስማሙ፣ ሲተባበሩ ይገርማል። አንደኛ በምላስ ለመምታት፣ በምላስ ለማፍረስ፣ በምላስ ልቡን ለማውረድ። አንደኛ ምክር፣ ሁለተኛ ስብሰባ፣ ሶስተኛ ወደ ስብሰባቸው እሱን ለመጋበዝ እና ከወጣበት ከፍታ ውረድና እና ከዚያ እንጀራቸው እወርድ ዘንድ አይገባኝም። እስነካርገውና እኔም በለው እስኪ እግዚአብሔር በመንፈሱ ኃይል ካወጣኝ ከፍታ እወርድ ዘንድ አይገባኝም። እስኪ ኖ በለው እስኪ ኖ ናውረድ አልወርድም።
አይቷል ነብዩ ኤልያስ ጋር ወጥቶ ናው ለላ አልወርድም ከሰማይ እሳት ያዛል እሳት ይበላችሁ 50 ሰው ላጥ ስንቶቻችሁ እሳት ትፈልጋላችሁ እሳት ትፈልጋላችሁ እግዚአብሔር ካስቀመጣችሁ ስፍራ እንዳትወርዱ በዚህ ምድር ላይ ልብን የሚያወርድ ከከፍታ የሚያወርድ ስንት ጉዳይ አለ ግን ኤልያስ እንዲያለ አልወርድም እናንተ ወርዳችሁ እኔ ማልወርድ እናንተ እዛው ወርዳችሁ እኔ አልወርድም ከፍታ ይለኝ አሜን ነው ወይ ነብዩ ስፍራ ሳይቀይር ነብዩ ቦታ ሳይቀይር እሳት ያዛል እሳት ይመጣል 50 ላጥ 50 እሳት ይበላችሁ ነበር ይላል ስፍራ አልወርድም ወርድ ዘንድ አይገባኝም ሰው ያፈርሳል እግዚአብሔር ግን ይገነባል ዛሬ ባልካችሁ ከፋ ልጆቻችሁ ልባችሁ ከሚያወርዱ ልብሽን ከሚያወርዱ ያንተን ነገር ከሚያፈርሱ ከሚያበላሹ ሰዎች ጌታ ይጠብቃችሁ ኢየሱስ ጌታ ነው አንቺ የተቸገርሽ በስራ በቢዝነስ በአገልግሎት በብዙ አቅጣጫ በመንገዱ ወይ በመሰሉ ወይ በመታው ወይ በሰዎች የተቸገርሽ በአሉ ንፋስ የተራወጥሽ ያልተጽናናሽ አለ ገውትሽን ምን ላሉ አለ ሽልምልም አድርጌ ቆንጆ አድርጌ አሰማማምሬ እገነባለሁ አለ ጌታ ምስክሬ ለብዙ አመታት የተበላሸው ጉዳይሽን እግዚአብሔር ቆንጆ አድርጎ ሽልምልም አድርጎ ያበጃጀዋል ያሰማምረዋል ያንን ትዳር ያንን ቢዝነስ ያንን ጉዳይ ያንን ራእይ እግዚአብሔር ሽልምልም አድርጎ ያበጃጀዋል ያሰማምረዋል እያዩ ያሳምረዋል እያዩ ቆንጆ ያረጋዋል አለ ኢየሱስ ጌታ ነው ሄይ ሃሌሉያ እንደዚህ አለ ደግሞ እግዚአብሔር እኮ የሚያሰማምረው በኖርማል ነገር አለ ጌታ ምስክሬ እስቲ በቀጣይ በለስኪ ዘመን ነገሬ የሚሰራው በክብር ነው በተዋበ ባማረ ባጌጠ ነው በለስኪ ጌታ ግን በተዋቡ ቆንጆ በሆኑ ድንጋዮች ፒክ አድርጎ ያበጃጃቸዋል በሰምጴር በከበረ ድንጋይ እኮ አለ በምን ድንጋይ አለ በከበረ ድንጋይ ሽልምልም አድርጌ አበጃጀዋለሁ አለ ሄይ አሜን ነው ወይ እስኪ የኔ ነገር እስኪ የሚሰራው በከበረ በተዋበ በከበረ ድንጋይ በሰምጴር ነው በሉ እስኪ እግዚአብሔር አምላኬ ዛሬ ማታ የአንድን ሰው ነገር በከበረ ነገር ይሰራዋል ያበጃጀዋል ያሰማምረዋል በሰምጴር አለ እመሰጥሻለሁ የግንብሽንም ጉላት በቀይ ዕንቁ ሰምጴር ቀይ ዕንቁ ለእግዚአብሔር ውድ ልጅ ነኝ ታላልጃለሁ አይደለም ባሪያ አይደለም ጌታ ምስክሬ ሰዎች የአንቺን ኬስ ያበለሻሹ እግዚአብሔር ግን በክብር በተሻለ በመልካም ያበጃጀዋል ያሳምረዋል አገርማችሁ ጌታ እኮ ድንቅ አምላክ በሮችሽንም በሚያበቀርቁ ዕንቁ ዳርቻሽንም ሁሉ በከበሩ ድንጋዮች ምን ላሉ አለ እሰራለሁ እግዚአብሔር ከዚህ ማታ ጀምሮ ህይወታችሁ ይሰራዋል ያበጃጀዋል ያሰማምረዋል ነገሬ እኮ ፈረሰ ተበላሸ ተቸገርኩ ሚል ሰው አለ ወይ ለክብር ነው ለመልካም ነው ለተዋበ ነው ኢየሱስ ጌታ ነው እስኪ እኔ በሉ እስኪ በእግዚአብሔር እጅ ላይ ነኝ እግዚአብሔር በሉ እስኪ ይሰራኛል ያበጃጀኛል ያሰማምረኛል አስጊጦ ቆንጆ አርጎ ይሰራኛል ባይዘው ለውድ ነገር አለ እንደዚህ ያለ እግዚአብሔር ያለው ዋጋህም እጅግ ታላቅ ነው ሲዋጋይ በሉ እስኪ እጅግ ታላቅ ነው ዋጋዬ እጅግ ታላቅ ነው የከበረ ነው መልካም ነው በሉ እስኪ አሜን ነው ወይ ልጆችሽም ሁሉ ከእግዚአብሔር ተማሩ ይሆናሉ የልጆችሽም ሰላም ብዙ ይሆናል በጽድቅ ትታነጫለሽ እኔ በሉ እስኪ የምታነጸው የምሰራው በምንድነው በጽድቅ መስራው ምንድነው ጽድቅ ታማኝነት እውነት ምህረት ቸርነት ሃሌሉያ በጽድቅ የኔና እናንተ ቤዝመንታችን ማን ነው ጽድቅ ይባላል ጽድቃችን ማን ነው ኢየሱስ እኔ በሉ እስኪ የቆምኩት በኢየሱስ ላይ ነው የምታየው በሱ ጽድቅ ነው የምወርሰው በሱ ጽድቅ ነው እስኪ ከግፍ ራቂ ግፍ በእግዚአብሔር ዘንድ አጸያፊ ነው በግፍ እግዚአብሔር አይከብርም ምን አለ ግን ራቅ ከአመጽ ራቅ ከክፋት ራቅ ከኃጢአት እንበል ራቅ ከግፍ እንበል ያለ ራቂ ግፍ ማለት በሰው ላይ ምን መፈጸም ነው በደል መፈጸም ነው ግፍ ማለት እግዚአብሔር ደስ የማይሰኝበት ነገር ማድረግ ማለት ነው ጌታ ይባረክ ከዛም ይላል አትፈሪምም አሜን
አትፈሪምም፣ ድንጋጤም ወደ አንቺ አትቀርብም። ሌላው ቤት እኮ ቢያንኳኳ ችግር አለ፣ ቢያንኳኳ መከራ እኮ አለ። ግን ያንተ አይነካው። ለምን? ቆመሃል በጽድቅ ተሰርተሃል በጽድቅ። ሃሌሉያ! ኢየሱስ ጌታ ነው። እነሆ ይሰበሰባሉ ማለት ነው። የሚከማቹ አሉ በአንድ ዓላማ፣ ለማጥፋት፣ ለማፍረስ፣ ለማውደም የሚሰበሰቡ። ነገር ግን ከእኔ ዘንድ አይሆንም። ያንተን ነገር ለማበላሸት የሚሰበሰቡ ሁሉ በእግዚአብሔር ዘንድ ዕውቅና ስለሌለው ይፈርስባቸዋል፣ ይመታባቸዋል። አሜን። ይበላሽባቸዋል። ክብር ለኢየሱስ ይሁን። በአንቺም ላይ የሚሰበሰቡ ሁሉ ከአንቺ የተነሳ ምን ይላሉ? ይወድቃሉ። ሳትቀወማቸው፣ ሳትጸልይባቸው። የስብሰባቸው ፕላን፣ የስብሰባቸው መነሻው ራሱ ይጥላቸዋል። ለምን? ከአንቺ የተነሳ። እኔና እናንተ የከበርን ነን፣ ዋጋችን ውድ ነው። አሜን ነው ወይ? እስኪ ስለ እኔ በሉ እስኪ። የሚከራከር አለ። ስለ እኔ በሉ እስኪ። የሚዋጋ አለ። ስለ እኔ በሉ እስኪ። የሚነሳ አለ። ስለ እኔ በሉ እስኪ። ጠበቃ ቆሟል። ጠበቃው በሉ እስኪ አጠገቤ አለ። አጠገቤ አለ። የሚዋጋልኝ፣ የሚከራከርልኝ፣ የሚነሳልኝ ጠበቃው አጠገቤ ቆሟል። እነሆ ይላል ፍሙን በወናፍ የሚያነፋ ለስራውም መሳሪያ የሚያወጣ ብረት ሰሪን እኔም እያለሁ አለ። ፈጥር ያለሁ። የፈጥረው ማን ነው? እግዚአብሔር። ለምን? ለዓላማ ሊመታው፣ ሊያፈርሰው። ሁል ጊዜ በጨለማው ዓለም ላይ መሳሪያ አለ አንተን ለማጥፋት የሚያበጁ የሚሰሩ አሉ። ያንን ግን አለ ለማጥፋት ምየዋለሁ ሰርች። ሃሌሉያ! ለስራው መሳሪያ የሚያወጣ ብረት ሰሪን የፈጥር ያለሁኝ የሚያፈርሰውንም እንዲያጠፋ ምየዋለሁ አለ። ፈጥር ሊዋለሁ አለ። በአንቺ ላይ የተሰራ መሳሪያ ሁሉ ማለት አይከናወንም። ኧረ አሜን ነው። ይኸው ዛሬ ይሄንን መንፈስ ነው የምንመታው። የተሰራ መሳሪያ ዛሬ ይመታል። የተሰራው ይመታል። የታወጀው ይመታል። የተቀነባበረው ይፈርሳል። በፍርድም በሚነሳብሽ ምላስ ሁሉ ላይ። የምን ምላስ? የፍርድ ምላስ። ዝጋ። ስለ ፍርድ ምላስ ትንሽ ትናገር። አይዘው የፍርድ ምላስ ቀላል ነገር አለ። ላይክ አንደበት ነው። አንደበት ምንድን ይላል? እሳት ነው ይላል። ሩጫም ይላል አለ። ይገታል አለ። እሳት ነው ይበላል። እንዳይሳካልሽ፣ እንዳታገቢ፣ እንዳታገባ፣ እንዳትቀጥል፣ እንዳትባረክ፣ እንዳታገለግል፣ ራይ እንዳይሰፋ ስንት እኮ ሟርተኛል። ሱፍ ስለብስ ማይወድ የሚበሳጭ እንኳን ለበሰ ጌታ ረዳው ማለት ሲገባው ከየት ለበሰ? ከየት አመጣው? ስንት ክፍጠማማ መንፈስ ጓል። በፍርድም አለ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ። የተነገረብኝን የሟርት ቃል፣ የፍርድን ቃል ዛሬ በለስኪ አልስማማም፣ በኢየሱስም በለስኪ እፈርድበታለሁ፣ እዘምትበታለሁ፣ እመታዋለሁ በለስኪ። ፓራሲዞ ጨለማ ያለው እዛው ምቱ። ጌታ ምስክር። የምስንፍና ነው። እዚህ ኢኮልኮልያም ይወጋ። አሜን ነው ወይ? ጮና አሜን ብለው ኢየሱስ መጽሐፍ እንዲያል ኢሳይያስ 3:10 ላይ ለጻድቁ መልካም ይሆናል። ስንት መልካም መች አለቀ ሲጀመር? ስንት መልካም ጠፍቶ ነው ግን ክፉ የምናወራ? ሄሎ ስንት መልካም አለ። የያዝነው ጌታ እግዚአብሔር ራሱ ምንድን ነው ይላል? መልካም ነው። ሄሎ መልካም የሆነው ጌታ እንዴት ነው ክፉ የምንሰብከው? ዋይ ክፉ አንሰብክም። አሜን ነው ወይ? ኢየሱስ ጌታ ነው። አሜን ነው ወይ? አምላኬ ብሎ እስኪ የበረከት አምላክ ነው። እኔም ብሎ እስኪ ተባረክያለሁ። ከአንደበቴ የሚወጣው መልካም ቃል ነው። የከበረ ቃል ነው። የበረከት ቃል። ስንፍና አታውጁ። እሺ ስንፍና አታውጁ። ገና ጠዋት ስትነሺ ውይ ዛሬ ቀኑ ይደብራል አይባልም። ቀኑ ሲያስጠላ አይባልም። ቀኑ መልካም ነው። ቀኑ ብርሃን ነው። አሜን ነው ወይ? ዛሬ ቀኑ ደስ ይላል። የተናገርኩ ይበቅላል። በቆሎ ዘርተ ጤፍን ታቂጥ ነው እንዴ? በቆሎ እኮ ነው። በቆሎ ጤፍ ከሆነ ምንድን ነው ጤፍ? እኔ ብሎ እስኪ ከዚህ ሰዓት ጀምሮ በራሴም ላይ በጓደኞችም ላይ በቤተሰቦችም ላይ የስንፍና ቃል የድካምን ቃል አልናገርም ብሎ እስኪ። በፍርድም በሚነሳብሽ ምላስ ሁሉ ላይ ያለው ትፈርጅበታለሽ። ተስማማ አይልም። ጨለማ ይታየኛው ጨለማ ነው። ለምን ትቀበላለህ? እዛው ምታው፣ እዛው ስበረው። ለምን ትስማማለህ? ወይ ለቀህ ውጣ። ጌታ ምስክር። ስንፍና ከሚያወራ ሰው እንዳትቆዩ። ድነት ከሚያውጅብሽ ጋር ምን ታደርጋለሽ? ተይውሽ ሌላውን ተይውና ጉንፋን ከያዙ ሰው ያዛውስ እንዴት ነው? ጉንፋን ከያዙ ሰው ጋር ታዲያ ዋይ ይጋባል አለ ሙሴ። ጉንፋን ይጋባል፣ ስንፍና ይጋባል፣ ድነት ይጋባል፣ ምንም አይጋባል። ቅባት ራሱ ይጋባል። አሜን ነው ጌታ። እኔ በደንብ አይቼዋለሁ ሙሴ። ጌታ ምስክሬ። ከሀብታም ጋር ሲዋል የሀብት መንፈስ ውስጥ የሚገባው ሃሌሉያ። ያ
ኪሴ የለም እኮ ውስጥ ብራል ውስጥ ብር ገብቷል የሆነ ባይሰው ወይ ድህነት የሐሳብ ጉዳይ ነው የኪስ ጉዳይ አለ ቀየር ሰፈር ቀየር ጓደኛም ቀየር ጌታ ምስክር በእውነት ልጥቀማችሁ የሆነ ጓደኛ አብረው ኖረው ውጤት ካጣ ተለየው ኢየሱስ ጌታ ነው ቀየር እኔ ባይዘው አዲስ ልብስ ለብስ አሮጌ እንዴት እንደምጠላው ለምን ያራት ወር አይሆንም እጠላዋለሁ ትናንትና ወደ ውስጥ የሚገርም ቃል መጣ አስተውልስ ከዛ ብዙ ሰው በአሮጌ ነገር ቆሟል አሮጌ ለብሶ በአሮጌ መንፈስ ቆሟል የኋለኛው እያሰበ ወደፊት ለመቀጠል አቅማቷል ወደፊት ለመቀጠል የኋላውን መርሳት አለ መጽሐፍ ነው አለ ኢሳይያስ 43:18 ላይ የጥንቱን ነገር አታስተውሉ እንዋትስ ነገር ተገሱማው በቀላል አዲስ ነገር እንበቀል ከፈለገ የኋላውን እንበለው don't remember forget አድርገው ወርሳው በቃ is the point ነው እና የፍርድ ምላሶች አሉ የፍርድ ምላስ ሀገር የሚረግም መንግስት የሚረግም አገልጋይ የሚረግም ስንት አለ እኔ ባይዘው ለአገልጋይ እንደማዝን ለአገልጋይ እኮ ያሳዝናል አንተ አገልጋይ እኮ እድሜውን ነው ሰጥቶ የሚያገለግለው እኮ ስንት ጉልበት ያለ ፖቴንሻል መስራት ይችላል እኮ ከጥሪ ነው አምታረጋዋለ እኔ በሚዲያ እየተነሱ ምን አገልጋይ አለ ምን ነብይ አለ አረባከ ኢትዮጵያ ውስጥ ነብይ አለ ሐዋርያ አለ በሚዲያ አገልጋይን የምትሳደቡ ሰዎች ሐዋርያ የለም ነብይ የለም የምትሉ ሰዎች ስነ ስርዓት የምትጣሉት ከሰጪው ጋር ስለሆነ በምንም ተአምር አንድ ሰው ጀጅ ማድረግ አይችልም መፍረድ አይችልም አሜን ነው ወይ አቁሙ እግዚአብሔር ፍቅር ነው የሚሰበከው በፍቅር ነው የሚነገረው በፍቅር ነው አሜን ነው ወይ ወንጌል ስንወጣ ስናገለግል በፍቅር ትሞታለህ አይባልም ኢየሱስ ይወድሃል ኢየሱስ ሞቶልሃል ኢየሱስ ፍቅር ነው ይሄ ነው ወንጌል ከመሞት ከጀመርክ በኋላ ይቅርብኝ ይላል ትወራለህ ካልካ ተሸሸዋለህ የቀረበው ሰው ክብር ለማየው ሰው ለራሱ ሟርተኛ ሆኗል ራስ ላይ ስንፍና ታወራ ስንፍና አትዝራ ይሳካልኛል ይሆንልኛል ይሰምርልኛል እበዛለሁ በለማወጅ አለበት ስንፍና በፍጹም ካፋችሁ አይወጣ ማጉረምረምን አውጡ ማጉረምረም ፊት ያበላሻል ጌታዬን ከፍቶት አጉረምራምን ሰው እንዲሁ አይቻቀዋል አመስጋኝ ደማቋል አመስጋኝ ሰዎች ፊታቸው ሻይ ባይዘው የሚጸልይ ሰው ፊቱ ያበራል ማይጸልይ ፊቱ ይዘፈዘፋል የሚጸልይ ግን ሃሌሉያ ገና ከረቀት መስተዋት ራስን ታይበታል ፓራካዛ ፕራሳታያ ለእግዚአብሔር ነገር ማይመጣ አሮጌን ነገር አላግፉ አውልቁ ስንፍናን ጣሉ የስንፍናን ቃል ጣሉ የርግማንን ቃል ጣሉ የፍርድን ቃል ጣሉ ሁሉ ጊዜ ከአንደበታችሁ መልካም ቃል ይውጣ አሜን ነው ወይ ነገሽ ላይ መልካም አውጪ ነገ ላይ መልካም አውጪ ስለ ቤተሰቦች መልካም አውጪ ስለ ሀገር መልካም አውጪ ስለ ኢትዮጵያ መልካም አውጪ ስለ መንግስታት መልካም አውጪ መልካም አካቶ እኔ በሎስኪ ስነሳ የምጀምረው ከሰማይ እንጂ ከምድር አይደለም በሎስኪ ከምድር አትጀምር ከሰማይ ጀምር መጽሐፍ ላይ ፈቃድ በምድር ይላል እንደሆነች በሰማይ ይላል ፈቃድ በሰማይ እንዲሁ በምድር አሜን ነው ከምድር አትጀምር ከሰማይ ጀምር እግዚአብሔር እኮ መጀመሪያ እኮ ለአብርሃም ወደ ሜዳ አወጣውና እንዲያለው መጀመሪያ ያሳየው አስዋን ነው ወይ ሰማይ ነው ያሳየው አሜን ነው ወይ ከዋክብት አሳየው ካላፍራስ ይዘው ከሰማይ ከዛ ወደ ምድር የምድር አሸዋ ቁጥር አንድ ሰው ከሰማይ ካልጀመረ የትም አይደርስም ነገርን ከሰማይ ጀምረው እሱን ከማየት ጀምረው ነገ ይቀናልሃል ነገ ይሰምርላችኋል ኦኬ ኤኒዌይስ ዛሬ በሉስኪ በህይወቴ ላይ በቤቴ ላይ በትዳሬ ላይ የተነገረ የፍርድ ቃል የእርግማንን ቃል የሟርትን ቃል ሁሉ ዛሬ ከህይወቴ ላይ ከነገሬ በስኪ በኢየሱስ ስም አራግፋለሁ ዛሬ ማታ አራግፈዋለሁ ከቤቴ ላይ ከጓዳዬ ላይ ከስሜ ላይ ከአእምሮዬ ላይ ከትዳሬ ላይ ከጤናዬ ላይ ከመሰዊያዬ ላይ በኢየሱስ ስም የፍርድን ቃል አራግፈዋለሁ በኢየሱስ ስም አራግፈዋለሁ ኢየሱስ ጌታ ሃሌሉያ yes ማራግፋለሁ እግዚአብሔር ያላሸከመኝ ሸክም አልቀበልም በእግዚአብሔር ዘንድ እውቅና የሌለውን ሸክም አልቀበልም አልስማማም አጥፍቼዋለሁ አባርሬዋለሁ አራግፌዋለሁ አይ ነው የሚገባው ሰው አለ ያገኘው ሰው አለ የተፈታ ሰው አለ የተፈወሰ ሰው አለ ነፃ የወጣ ሰው አለ የወጣ ሰው አለ የተሻገረ ሰው አለ የለመለመ ሰው አለ ፍሬ ያፈራ ሰው አለ
አለ። ጩሁና አሜን በል በኢየሱስ ስም። አይዘው ጌታ እኮ የሚያስጮህ ለአንድ ሰው ሊሆን ይችላል። አንድ ሰው በአንቺ ላይ የተሰራው መሳሪያ አይከናወንም እኮ። መሳሪያ እኮ የፍርድ ቃል ነው። ለማጥፋት ለማበላሸት የተነገረ ነው። መሳሪያ የሚለው እኮ የፍርድ ቃል ነው። በኋላ ተሰፋለ። አረ ኢየሱስ ጌታ ነው። ይኸውላችሁ ምንጊዜም የሚነሳባችሁ የፍርድ ምላስ ዓላማው እንዳሰፋ ነው። በጸጋ እንዳትሞላ እኮ ነው የፍርድ ምላስ። ከፈርጆች ዛሬ ማታ በምትኖርበት ሰፈር ላይ የተነገረብህ የፍርድ ምላሶችን በኢየሱስም እፈርድባቸዋለሁ። የፍርድ ምላሶች እፈርድባቸዋለሁ። እንዳትሰፋ እንዳትበዢ የተነገረብሽን የፍርድ ቃል ሽሬዋለሁ በኢየሱስ ስም።